ተናገር ከዚህ በኋላ እሺ ማዝሮ ይረሰብኝ ነው ግፍና ለየል አይቀድም አው በሜዳ ዙሮ ተተላላሽ ተባነ ትሪበድብ ነው ሞት ደሞ ለቃ 12 ቤተሰብ እንዲሆን ማታ የተደበደበ ነው መሳሪያችን ያተነቀጥን ያለን ዘሬ ወገን ይረሳል ዘርናቸው የተባለ ወገን ድራሽላቸው የተባለ ሲፈጨፈና አለቅና እኛ ለዚህ ዙሮ ያበሪ የእስራኤል አምላክኛ ዋል አሳባችን ከበድና ዙሮ ምን ተባላችሁ የተባልነው ከለመታችሁ አንስ ነፍስ ማሩ እንባላለን። እኔ ምንም አደረገው ማንዴም እንጠጥናለን በየሜዳው ነው ሻይ ይሞት ያለቅና ምን ነው ስንባል ከእስራኤል ዘሮች ናቸው ሃይማኖት ያላችሁ የተባለ በየስፍራው እየሞትን 12 ቤተሰብ ስንብራችን ተዘረፈ አለቀ በቃ ገንዘባችን ወጣችን አሁን 12 ቤተሰብ እንዴ ነው በጥይት ተመቱ ያሉ በምንጣፍ ላይ ተገንዘባችን እየለፋን እዚህ ሁላ ችግርና ግፍ ይደረሰብና ነው እዚህ ወገንና ወዲራሻችን በዚህ በቃ ይሰቃየን ነው ያለነው እዚህ ግፍና ወዲህ ይደረሰብና አገር በኢትዮጵያ አለና አይቀድም የዋይና አካልና ታውሪም አሁንም በሁለት እየተመታው 13 ቤተሰብ ያው እነሱም አሁን በመንጣፍ ላይ ነው ያሉት በቃ ሰበሰብ አልቋል ንብረት ተዘርፏል ያው ልጅ መሳሪያም ያው በሳንታጅ ብር የተገዛ መሳሪያ ተገፉ ያው የኔ ህይወትም ያው እንግዲህ በሕክምና የተጠበቅኩ ነው ያለሁት ያው እንግዲህ እዚህ ዙሮ እንግዲህ ዴራሽ ወገን አንድነ ዙሮ ችግራችን ወገን ይመለከትልን የራሳችን አስተላልፉልን ወገን የሆናችሁ በየስፍራው እንዲው ሻለኝ ነው ልጅ ሞተና መንቀር ወገን ዴራሽ ወገን ነውና እዚህን ችግራችን ይፈትልን ቀርባለሁ። ያው እንግዲህ እንደምታዩት ሰውየው እጅግ በጣም ነው የሚያሳዝነው። ምናልባት ለሰውየው ወገን የሆናችሁ ተቆርቋሪ የሆናችሁ ሰዎች ካላችሁ እናንተ ተቆርቋሪ የሆናችሁ ሰዎች በሙሉ ያው ለሰውየው እንድትደርሱለት አንደኛ አሁን መስራትም አይችልም እዛ የቀሩ ቤተሰቦች 12 ቤተሰቦች አሉት ሰውየው እንደሚለው 12 ቤተሰቦች አሉት 12ቱ ቤተሰቦች በሙሉ እንዳይሞቱ ተደርገው ነፍሳቸው እንዳይወጣ አድርገው ቀጥቅጠዋቸው እንዳይሰሩ ማለት ነው አካላቸውን አቁስለው በጣም ቀጥቅጠው ደብድበው ያው እነዛ እዛም ያው ዝም ብለው እንዲሁ በመኝታ